አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁ የተከበራችሁ የእግዚአብሔር ሰዎች እንደምን ዋላችሁ? እንኳን ማደረሳችሁ አደረሰን። ዛሬ ደግሞ ይዘነው የመጣን አጭር የዕለት ግጥም ናት። እስከ መጨረሻ አብራችሁን ትቆዩ ዘንድ በለው እግዚአብሔር እናሳስባለን። ዘሩን ዘራ። በማርቆስ ወንጌል በምዕራፍ 4 ጌታችን ሲያስተምር ወደ እርሱ ለመጡት በምሳሌ አድርጎ ቃሉን መገባቸው። አስተዋይ ልቦና እነርሱም ካላቸው በምሳሌ አድርጎ ቃሉን መገባቸው። አስተዋይ ልቦና እነርሱም ካላቸው ደግሞም በባህር ዳር ያስተምር ጀመረ። እነርሱም በምድር የተቀመጠበት ዳርቻ ነበረ። በመንገድ ወደቀ። ዘሩም ዘራ። በወፎች ተለቅሞ ቀረ ሳያፈራ። በመንገድ ወደቀ። ዘሩም ዘራ። በወፎች ተለቅሞ ቀረ ሳያፈራ። በጭንጫ ላይ ወድቆ ጥልቀትም ሳይኖረው ፀሐይ ወጣችና ይኸው ጠወለገ፣ ስርም አልነበረው። በእሾህ መካከል የተዘራው ዘርም በእሾህ ታንቋልና በቅም ፍሬ አልሰጠም። ልባችን ተሞልቶ በክፋት በበቀል እንዲህ ብንማርስ እንዴት ለውጥ ይመጣል? ቃሉን ካልኖርንበት መቅሰፍትም ያመጣል። እንዲህ ብንማርስ እንዴት ለውጥ ይመጣል? ቃሉን ካልኖርንበት መቅሰፍትም ያመጣል። የንጹህ ምሳሌ ደግሞ ምን አለ? በተግባር ጸንቶ ፈጣሪ እግዚአብሔር ተመስገን እያለ በመልካም መሬት ላይ የተዘራው ደግሞ አድጎ ፍሬ ሰጠ በምግባር ፈጽሞ። የተዘራው ዘርም እጥፍ ሆኖ ተገኘ፣ 30 እና 60 ሞተንም አስገኘ። ከእነዚህ ውስጥ ካሉ ከተጠቀሱት በእኛ ልብ የዘራው ቃሉ የገባው እኔ ጠየቅ ነኝ የታለ ፍሬው? በእኛ ልብ የዘራው ቃሉ የገባው እኔ ጠየቅ ነኝ የታለ ፍሬው? ሁሉን በምሳሌ እንዲህ አስተምሮን ዛሬም ሳንለወጥ በዘልማድ አለን። አቤቱ ጌታ ሆይ በምሳሌ ካልከው ምን አፍርቶ ይሆን በእኔ የዘራኸው? አቤቱ ጌታ ሆይ በምሳሌ ካልከው ምን አፍርቶ ይሆን በእኔ የዘራኸው? ለንስሐ ዕድሜ ሰጠኸኝ ዛሬ እኔ የቀረሁ እንጂ በዓለም ታስሬ። ለንስሐ ዕድሜ ሰጠኸኛል ዛሬ እኔ የቀረሁ እንጂ በዓለም ታስሬ። ቅዱስ መንፈስህን በልቤ ሳልበት ዘወትር ጠዋት ማታ ቃልህን ያስብበት። ተለውጬ እንድኖር በተማርኩት ትምህርት ዘወትር ጠዋት ማታ ቃልህን ያስብበት። ተለውጬ እንድኖር በተማርኩት ትምህርት። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።